በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዜና ሥላሴ ዘወርኃ ሰኔ። አንድ አምላክ በሆኑ በአብ በወልድ በመንፈስ ቅዱስ ስም አምነን በሰኔ ወር የሚነበብ የአብና የወልድ የመንፈስ ቅዱስ ድርሳን እነሆ መጻፍ እጀምራለሁ። አብ ወልድ መንፈስ ቅዱስም በገነት ሳሉ የሕይወት ማደሪያ ገነት ሆይ ሰላም ላንቺ ይሁን አሏት። ሰው ግን በውስጥሽ ይኖር ዘንድ አይወድሽም። ሰው በመላእክት እየታመነ መላእክት ያለ እግዚአብሔር ስም ማዳን ይችላሉንም? በሰው መታመን ከንቱ ነው ብሎ ነቢዩ ያለውን አሰማህምንም? ሰው ግን የአብ የወልድ መንፈስ ቅዱስን ሕጋቸውን ጠላ። ልበ ወላዋይ ሰው ቢጠላን ከመንግሥታችን አያዋርደንም። ሥልጣናችንንስ ማን ይወስዳል? ለእኛ ግን መጀመሪያና መጨረሻ የለንም። እኛን የሚያዋርድ ንጉሥ የለም። እኛ ጠፈርና መሠረት ነን። እኛ ቀኝና ግራ ነን። በፊትም የነበርን በኋላም የምንኖር እኛ ነን። ለዘላለም እንኖራለን አሉ። አብ ወልድ መንፈስ ቅዱስም የመላእክት አለቆችና መናብርት የሥልጣናትም ማኅበር ሁሉ ስማችንን ይፈሩታል አሉ። ነገር ግን ከፍጥረት ሁሉ ሰውን አክብረ ነው በመልካችን እንደ ምሳሌያችን ፈጠር ነው። የሚያመሰግኑን ሁሉ ስማችንን ከጠሩ ቢበድልም ኀጢአቱን ይቅር እንለዋለን። በዚህ ዓለም ያከበረን ሰው በእኛ ዘንድ ክብር ያገኛል። የክርስቲያን ማኅበር እነግራችኋለንና አስተውላችሁ ስሙ። አንድ ጥበበኛ ሰው በእርሻ ላይ ስንዴ ዘራም። ሌላ እህልም በእርሻ ላይ ዘራና ወፎች እንዳይበሉት ጠበቀው። የአዝመራ መሸከፊያ ወራትም ደረሰና ለመብል ከደረሰ በኋላ ወፎች አሸንፈውት ያ የእርሻ ባለቤት እያለቀሰ ቆመም። ለእርሱ ቃርሚያ ቀረለት። የዚህንም ትርጓሜ እነግራችኋለን። እኛ እንደ እርሻ ትልም ነን። እኛ ምድርን በባሕር ላይ ያስቀምጥናት፣ ለአዳም ልጆችም እንድትበቃ አደረግናት። ልጆች ከበዙ ስማችንን ይጥሩ እያልን አዘዝነው። ያ ሰው አዝመራውን እንደ ጠበቀ እኛም የአዳምን ልጆች ጠባቂ ነን። ከዛሬ ጀምሮ ስማችንን ያመሰግኑ ዘንድ ተገባቸው። ስማችንን ያላሰቡትንና ያስታረቁትን ወይም ያቃለሉትን የአዝመራው መሸከፊያ ሲደርስ ያን ሰው የሰማይ ወፎች እንዳስቸገሩትና ያን እህል እንደ በሉት ነው። ጻድቃንና ሰማዕታት በእኛ ምስጋና ተመሰገኑ። ስማችንን የሚያውቁ ሕዝቦች ሁሉ እንዲናገሩ እስኪጠይቁ ከሰው ጥበበኛ የለምን? ከእርሱ በቀር ለጻድቃንና ለሰማዕታት ክብርን ማን ይሰጣቸዋል? የሚል አለ። መጽሐፍም ፊተኞች ኋለኞች፣ ኋለኞችም ፊተኞች ይሆናሉ ይላልና ስማችንን አስቡት። አብ ወልድ መንፈስ ቅዱስም ጻድቃንንና ሰማዕታት ዕድሜያችሁ ሊለኩላችሁ ይችላሉን አሉም። ያለ ስማችን ሰማይንና ምድርን ሊገዙ ይችላሉንም? አብ ወልድ መንፈስ ቅዱስ አሉ። እኛም የአብ የወልድ መንፈስ ቅዱስን ስም እናመስግን። ሥራቸው የማይታወቅና ማደሪያቸው የማይመረመር የሥላሴን ሥራ እናድንቅ። አኗኗራቸውም አይነገርም። በመላእክት በሰው አንደበት ምስጋናቸው የማያልቅ ነው። ለዘመናቸው መጨረሻ ፍጻሜ የለውም። ሰማያውያንና ምድራውያን ገናንነታቸው መናገር አይችሉም። ነቢያትና ሐዋርያት ያመሰግኗቸዋል። መላእክትም የእጃቸውን ሥራ አይመረምሩም። እኛም ሐሳባቸውን አንመርምር። መጽሐፍ እንዳለ ምስጋናቸውን መጻፍ አንችልምና ወደ ክህደት ገደል እንዳንወድቅ የሥላሴን መንግሥት አንመራመር። ከበደላችን ታድኑንና ከኀጢአታችን ይቅር ትሉ ዘንድ አብ ወልድ መንፈስ ቅዱስ ሆይ ወደ እኛ ኑ። ምግባችንና ልብሳችንን ትሰጡን ዘንድ ወደ እኛ ኑ። ችግረኞች እንዳንሆን በእኛ ላይ የጽድቅን ፀሐይ ያውጡ። ወንዞችና ባሕሮችም ያመሰግኗችኋል። የሰማይ መላእክትም እናንተን ያመሰግኗችኋል። ሁሉም ፍጥረታት ለእናንተ ይሰግዱላችኋል። መብረቆችም ይፈሯችኋል። ነገሥታትና መኳንንት ያመሰግኗችኋል። መናብርትና ሥልጣናትም ያከብሯችኋል። ብርሃኖችም ከእናንተ ዘንድ ይላካሉ። ሐዋርያትም ስማችሁን ያመሰግናሉ። ሰማዕታትም ስለ እናንተ እየተጋደሉ አንገታቸውን ለሰይፍ ይሰጣሉ። ያለ እናንተ ፍቃድ ቅጠል እንኳን አይረግፍም። ያለ እናንተ ፍቃድ እረኞች መንጋዎችን አይሸጡም። ከክፉዎች ሞትና ከጥፋት ሁሉ አድኑን። ነፍሳችንንም ከኀጢአት አንጽዋት። በምትመጣው በምጽአት ቀንም አስቡን። ነፍሳችንም ባለችበት በኀጢአት ቦታ አተዋት። ከጻድቃንና ከሰማዕታት ጋር አስቀምጧት። ነፍሳችንም በገነት ሽታ አስደስተዋት። ቀድሞ ዳታንና አቤሮንን እንዳጠፋችኋቸው በቃላችሁ እሳትነት ጠላቶቻችንን አቃጥሏቸው።
ከሁሉም አጋንንት ተንኰል ነፍሳችንን ጠብቋት። ሁላችን የክርስቲያን ሕዝቦችን ጠብቁን ለዘላለሙ በእውነት አሜን።